ሰላም ዶክተር ኃይሉ ነኝ። በዩቲዩብ ብዙ ጊዜ ሳልቀርብ ቆይቻለሁ በግል ምክንያት ይቅርታ እየጠየቅኩኝ። በዛሬ ቪዲዮአችን አንድ ህፃን ከተወለደ በኋላ እናቶች ወይም ቤተሰብ ብዙ የሚያሳስባቸው ነገሮች ይኖራሉ። እነዚህ የሚያሳስባቸው ነገሮች በእርግጥም የሚያሳስቡ ሊሆኑ ይችላሉ፣ ነገር ግን የማያሳስቡ ጉዳዮችም ሊኖሩ ይችላሉ። በዛሬው የምንነጋገረው የማያሳስቡ ነገሮች ምንድናቸው የሚለውን ነው። የመጀመሪያው ማዛጋት ነው። ማዛጋት አንድ ህፃን ከተኛ በኋላ ወይንም ሊተኛ ሲል ሊያዛጋ ይችላል። ይሄም ኖርማል ሂደት ነው። ነገር ግን እናቶች አፉን ይለጠጣል ብለው ስለሚሰጉ በጎንና ጎን ደገፍ ያደርጋሉ። አፍ የራሱ የሆነ ፕላስቲክ ጸባይነት ስላለው የመለጠጥ ስጋት አይኖርም፣ ማዛጋት ይችላሉ ማለት ነው። ሌላኛው ደግሞ ማስነጠስ ነው። ህፃናት የሚያስነጥሱት አፍንጫቸው ውስጥ አንድ ነገር ሲኖር ወይንም ፈሳሽ ነገር ሲኖር ወይም ብናኝ ነገር ሲኖር ሊያስነጥሱ ይችላሉ። ይህም ሰውነት ወይም የአየር ቧንቧ የመከላከያ መንገድ አንዱ ስለሆነ ማስነጠስ ምንም ችግር የለውም ማለት ነው። ሌላኛው ደግሞ ሲጠቡ ድምፅ ማሰማት። ይሄ ድምፅ የሚያሰሙበት ምክንያት ህፃናት ሲጠቡ ሶስት ነገሮችን ያከናውናሉ። መሳብ፣ መዋጥና መተንፈስ። ስለዚህ ሲስቡና ሲውጡ ትንፋሻቸውን ያዝ ያደርጋሉ። ለመተንፈስ ሲፈልጉ ደግሞ የአየር ቧንቧቸውን ይከፍታሉ። በዚህን ጊዜ ነው ድምፅ የሚያሰሙት። በተለይ ትንሾቹ ላይ ይሄ በጣም ይዘወተራል ማለት ነው። ይሄም ኖርማል ስለሆነ የሚያሳስብ ነገር አይደለም ማለት ነው። ሌላኛው ደግሞ ቅርሻ ነው። ቅርሻ ብዙ ጊዜ ከጠቡ በኋላ ነው የሚከሰተው። የሚያቀረሹበትን ምክንያት በደንብ ካላስከሷቸው ወይንም ያተኛኘታቸው ሁኔታ አመቺ ካልሆነ ወይም ከመጠን በላይ ከጠቡ ሊያቀረሹ ይችላሉ። ይህንን በደንብ ካስከሷቸው የቅርሻ ሁኔታን ሊቀንስ ይችላል ማለት ነው። ስቅታ ደግሞ ሌላኛው ነው። ስቅታም እንደዚሁ ህፃናት ላይ በተለይ ከአንድ ወር በታች የሆኑት ህፃናት ላይ በጣም የሚዘወተርና የሚሰማ ነገር ነው። ስቅታም የሚከሰተው ከጠቡ በኋላ ነው በተለይ እና ጨጓራቸውም በምግብ ስለሚሞላና ከመተንፈሻ አካላት ጡንቻዎች ስለሚነካካ ስቅ ሊላቸው ይችላል። ይህም ስቅታ ችግር የሌለው ነገር ነው። እያደጉ ሲሄዱ የሚተዋቸው ነገር ነው። ሌላው ደግሞ ካካቸው ቀጠን ብሎ በዛ ፍጥነት ያለው ሊሆን ይችላል እና ጡት የሚጠቡ ህፃናት ካካቸው ብዙ ጊዜ ቀጠን ያለና ቶሎ ቶሎም ሊሆን ይችላል። ይህንን ከሌላ ነገር ጋር ካልተያያዘ የሚያሳስብ ጉዳይ አይደለም። ሌላኛው ደግሞ ማማጥ ወይንም መግፋት ነው። ካካ ሲያደርጉ እና ከሌላው አንጻር ሲታይ ፊንጢጣቸው ጠባብ ስለሆነ የአንጀታቸውንም ፍጥነት ስላለው ገፍተው ወይንም አምጠው ሊያስወጡ ስለሚችሉ ይህም ኖርማል ነገር ነው። ሌላኛው ደግሞ ሆድ መጮህ ነው። ህፃናት ላይ ሆድ መጮህ በጣም የተዘወተረ ነገር ነው እና የአንጀታቸው ስራው ደግሞ ፍጥነት ስላለው ሆዳቸው ሊጮህ ይችላል። ይሄም መጮሁን ከሌላ ነገር ችግር ጋር ካልተያያዘ በስተቀር መጮህ ብቻውን ችግር አይደለም ማለት ነው። ሌላኛው ደግሞ መንጠራራት ነው። መንጠራራት በተለይ ተኝተው ሲነሱ ይንጠራራሉ። ይሄም የተለመደና የማያሳስብ ነገር ነው። ሌላኛው ደግሞ እንደዚሁ የትንፋሽ ያዝ ማድረግ ይዘወተራል። በተለይ እድሜያቸው ከአንድ ወር የሆኑት ህፃናት ላይ ያተነፋፈስ ስርዓታቸው ከሌላው ከኛ አንጻር ሲታይ ጊዜውና
ወቅቱን ጠብቆ አይደለም የሚተነፍሱት። ተንፈስ ያደርጉና ያዝ ያደርጉታል። በተለይ ይሄ ያዝ የሚያደርጉት ከ10 ሰከንድ እስካልበለጠ ድረስ፣ ከዛ በታች ከሆነ መልሰው ስለሚተነፍሱ የተዘበራረቀ አተነፋፈስ ስላላቸው ይሄም የሚያሳስብ ጉዳይ አይደለም። ሌላኛው ደግሞ ሰውነታቸው ላይ የሚታዩ የተለያዩ አይነት ሽፍታዎች ይኖራሉ። እነዚህ ሽፍታዎች ብዙውን ጊዜ በግንባራቸው፣ በአንገታቸው፣ በደረታቸውና ጀርባቸው አካባቢ አንዳንዴም ደግሞ ገላቸው ላይ ሊታይ ይችላል። እነዚህ ሽፍታዎች ትንንሽ ደቃቃ የሆኑና ነጫጭ ወይም ቀላቀላ ያሉ ጅብ ያሉ ሊሆኑ ይችላሉ እና እነዚህ ሽፍታዎች ጊዜያቸውን ጠብቀው የሚጠፉ የሚሄዱ ናቸው። ነገር ግን አንዳንድ ሽፍታዎች ደግሞ እንደዚሁ ትኩረት የሚሰጣቸው ሽፍታዎች አሉ። እሱም በሌላ ፕሮግራም እንነጋገርበታለን። ለዛሬ ይሄንን ካልን በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑ። ሰብስክራይብ ይደረግ፣ ላይክ እና ሼር ይደረግ።